ወደ ኢትዮጵያ የሚቀጥለው ሳምንት ሊመጣ What is up, Ethiopia? DDG Africa. I'm going to Ethiopia this weekend. I will be in Ethiopia on the 22nd. I will be streaming. ዲዲጂ ማን ነው? ኢትዮጵያስ ለምን መምጣት ፈለገ? ዲዲጂ ኢትዮጵያ መምጣቱ ለኢትዮጵያ ምን ይጠቅማታል? በዛሬ ቪዲዮ እነዚህን ነገሮች ጠቅለል አድርጌ ነግራችኋለሁ። እናንተ ደግሞ ሰብስክራይብ፣ ላይክ ማድረግ እንዳረሱ። ይመቻችሁ። መጀመሪያ ዲዲጂ ማን ነው ወደሚለው እንሄዳለን። ዲዲጂ ማን ነው? ከስሙ እንደምንነሳው ዲዲጂ ሙሉ ስሙ ዳሬልድ ወይም ግራንቤሪ ይባላል። ዲዲጂ የሚለው ስም ከነዚህ ቃላቶች የመጣ ነው ማለት ነው። ዲዲጂ የተወለደው ጥቅምት 10 በ1997 ሲሆን እንደ ፈረንጆች አቆጣጠር ነበር። የተወለደባት ከተማ ደግሞ ቅድሚያ የሚሰጥ የመኖር ጉዳይ የሆነባት በጣም አስቸጋሪ የሆነች ከተማ ውስጥ የተወለደ ሲሆን ፖንቲያ ሚሺገን ውስጥ የምትገኝ ከተማ ናት። እናቱ ደግሞ ቶኒያ ግራንቤሪ ትባላለች። እናቱ ዲዲጂን ጨምሮ 4 ወንድማማቾችን ሲንግል ማም ሆና ያሳደገች ሲሆን ዲዲጂ የተወለደባት ከተማ ፖንቲያ በጣም አስቸጋሪ የሆነች ከተማ ነበረች። ለመኖርም በጣም አዳጋች የሆነች ከተማ ነበረች። ምክንያቱም ደግሞ ሰው ከመሬት ተነስቶ ሽጉጥ ይተኮስ ነበር፣ ሰዎችም ይሞቱ ነበር። በዛም ምክንያትም ብዙ ሰዎች ያልቁ ነበር። በዚህ ምክንያትም አስቸጋሪ ከተማ አድርጓት ነበር። ዲዲጂ እዚህ ከተማ ውስጥ ህይወቱን ለማቆየት ከብዙ ነገሮች ራሱን መቆጠብ ስለነበረበት ራሱን የቆጠበ ሰው ነበር። በዚህ ምክንያትም በትምህርቱ በጣም ጎበዝ የነበረ ሰው ነበር። በትምህርቱም ደህና ውጤት ደረጃ የሚያመጣ ተማሪ ነበር። ዲዲጂ በእነዚህ ነገሮች ጎበዝ እንዲሆን ያደረገው ታላቁ ወንድሙ ነበር። ዲዲጂ ከታላቁ ወንድሙ ጋር ከጓደኛ ጋር የሚወሩትን ወሬዎችን ያወሩ ነበር። እንደ ጓደኛም ይቀራረቡ ነበር። ዲዲጂ 16 ዓመት ሲሞላው 3 ነገሮች ላይ አስተኩሮ ነበር። አንደኛ ባስኬትቦል፣ ሁለተኛ ደግሞ ትምህርቱ ላይ፣ ሶስተኛ ደግሞ ጓደኞቹ ላይ አተኩሮ ነበር። በዚህ ጊዜ በ16 ዓመቱ ትልቅ ችግር ያጋጥማቸዋል። ይህም ችግር ዲዲጂ ከትምህርት ቤት መልስ YPC ወይም ደግሞ የወጣቶች የባስኬትቦል ክለብ ነበር። ከዛ ክለብ እየተጫወተ ነበር። በዚህ ሰዓት ወንድሙ ይደውልለት። ደውሎ መጥቶ ልውሰድ ይለዋል። ነገር ግን ዲዲጂ አይ ከጓደኞቼ ጋር እመጣለሁ ይለዋል። ነገር ግን እሱ ያላወቀው ነገር ይሄ ንግግር ከወንድሙ ጋር የመጨረሻው ንግግር መሆኑን አያውቅም ነበር። በዚህ ጊዜ ዲዲጂ ወንድም በሽጉጥ ተገሎ ነበር። ባልታወቀ ሰው መኪና ውስጥ በተቀመጠበት ዳሬን ተገሏል። ነገር ግን ዲዲጂ በዛን ጊዜ ወንድሙን እሺ ብሎት ቢሆን ኖሮ ምን እንደሚፈጠር አስቡት። ዲዲጂ የሚባለው የአሁኑ ዲዲጂ ላይኖርም ይችል ነበር። ነገር ግን ዲዲጂ ወደ ቤቱ ሲገባ እነዚህ ነገሮች አያውቁም ነበር። ከዛ በኋላ እንደኖሩ ጊዜ እንደሚያደርገው እየተጫወተ ወደ ቤት ይገባል። በሚገባበት ጊዜ ላይ ግን ነገር ወንድሙ ሞቶ ነው የጠበቀው። ቀጥታ እንደገባም ዲዲጂ ምኝታ ክፍሉ ነበር የገባው። ከምኝታው ቀስቅሳው እናቱ ወንድምህ በሽጉጥ ተገድሏል ብላ ትነግረዋለች። ለዲዲጂ በጣም ከባዱ ጊዜ ይሄ ነበር። Darian was such a sweet person, would do anything for anybody, and that's probably what he was doing the night he was killed. As you can see, Darian, that was my twin brother, and I did a lot to get some closure, but ain't nothing working, so hopefully this will make me feel better. My brother didn't deserve this at all. My brother was a loving person. He never hurt anybody. This whole situation seems fake. I feel like that person didn't care. It was premeditated. They thought about it. ምክንያቱም ታላቅ ወንድሙ እንደ ጓደኛው የሚያማክረው ሰው መሞቱ ነበር። በዚህ ጊዜ ለዲዲጂ በጣም ከባድ ጊዜ አድርጎበት ነበር። ስለ ዳሬል ሞት ክስ ከፍቶ ነበር። ነገር ግን ፖሊስ በቂ ማስረጃ ስለሌለው ክሱን እንዲዘጋ አድርጓል። ነገር ግን እነሱ በወሬ የዲዲጂን ወንድም ማን እንደገደለው አውቀው ነበር። በዚህ ምክንያትም ራሳቸው በራሳቸው ለመበቀል ይወሰዳል። እሱም ዲዲጂ ራሱ ላይ ገንብቶ እንዲሰራ ነበር የተደረገው። አንደኛ ነገር ያደረገው ገንዘብ ማግኘት፣ ሁለተኛ ነገር ደግሞ ያደረገው በቂ ማስረጃ መሰብሰብ ነበር። በዚህ ጊዜ ነበር ዩቲዩብ የጀመረው። እንዴት እናቱ ካሜራ ከምገዛልህና መኪና ከምገዛልህ ብላ 2 ምርጫዎችን አስመረጣው ነበር። ቆይ እናቱ ሲንግል ማም ሆና መኪና የሚገዛ ወይም ካሜራ የሚገዛ ብር ከየት አመጣች ልትሉኝ ነው። ነገር ግን አንድ ሰው ሲሞትባችሁ ካሳ የሚባል ነገር አለ መንግስት የሚሰጣችሁ። በዛ ካሳ መኪና ልግዛልህ ወይም ካሜራ ልግዛልህ ነበር ያለችው። እሱ ግን መኪና ከመግዛት ይልቅ ካሜራ ግዢልኝ ብሎ ነው የመረጠው። በዛም ካሜራ ሀ ብሎ ዩቲዩብን ይጀምራል። ዩቲዩብ ላይ ሲጀምር ገንዘብ ለመስራትና እውቅናን ለማግኘት ነበር። ነገር ግን እንዳሰበው አልሄዱለትም። በዚህ ምክንያትም የተለያዩ ኮንቴንቶችን ሰርቷል። ለምሳሌ ብዙ ኮንቴንቶችን ሰርቷል። ከዚህ ውስጥ ግን በጣም ተቀባይነትን ያገኘው በጊዜው ተወዳጅ ስለነበረ ፕራንክ ነበር። ፕራንኮችን በሚሰራበት ጊዜ ላይ የሰው እይታ ውስጥ ለመግባት ችሏል። በዚህ የተነሳ ነው ከዛ በኋላ ከጊዜ በኋላ በአሁኑ ጊዜ
ጊዜ ላይቭ ስትሪም ጀምሯል። በአሁኑ ጊዜ ላይ ታዋቂ ሲሆን ዝነኛም ነው። ስለ ዲዲጂ ይሄን ያህል ካልኳችሁ ኢትዮጵያ ለምን መምጣት ፈለገ ወደሚለው እንሄዳለን። ኢትዮጵያ መምጣት የፈለገው አሾስፒድ ኢትዮጵያ በመምጣት ብዙ ኦዲየንሶችን ብዙ ተከታዮችን አግኝቷል። ነገር ግን ኢትዮጵያ ቢመጣ ምንም የተለየ ነገር አለው ኢትዮጵያ ዓለም አያውቃትም ልትሉኝ ነው። ነገር ግን እነሱም ይሄን ነገር ነው የሚፈልጉት። ትኩረት ወዳለበት ከመሄድ ይልቅ ትኩረት ወደሌለበት ቀድሞ መገኘት። ይሄን ነገር ደግሞ ምንን ያሳያል መሰላችሁ? ብዙ ኦዲየንስ ብዙ ተመልካችን እንድትገነቡ ያደርጋቸዋል። ኢትዮጵያ ዓለም ላይ በኦንላይን ተጠቃሚ 9ኛ ላይ ትቀመጣለች ዓለም ላይ። በዚህ ምክንያትም አንድ ኮንቴንት ክሪኤተር ኢትዮጵያ ቢመጣ በጣም ተጠቃሚ ነው የሚሆን። ምክንያቱም የሚለቀው ቪዲዮዎች ብዙ እይታ ያገኙለታል። አሾስፒድ የመጣ ጊዜ ሪከርዶች ተሰባብሮ ነበር። አንደኛ ኢትዮጵያ ነበረች። እኔ ሶስተኛው ደግሞ ዲዲጂ ቢመጣ ኢትዮጵያ ለኢትዮጵያ ምን ጥቅም አለው ነው። እውነቱን ለመናገር በጣም ብዙ ጥቅም አለው። ምክንያቱም በአሁኑ ጊዜ አሾስፒድ ከመጣ በኋላ የቱሪስት የኮንቴንት ክሪኤተር የተለያየ ኢንፍሉዌንሰሮች ኢትዮጵያ ላይ አይናቸውን ጥለዋል። በዚህ ምክንያትም ደግሞ የቱሪስት መጠኑ በጣም በከፍተኛ ምክንያት ይጨምራል ማለት ነው። ስለዚህ አንደኛ ኢትዮጵያ ለዓለም ትተዋወቃለች፣ ሁለተኛ ደግሞ በቱሪስት ደህና ገቢ እናገኛለን ማለት ነው። አሾስፒድ ኢትዮጵያ በመጣበት ጊዜ ላይ ለኢትዮጵያ ትልቅ ነገር አድርጎላታል። ኢትዮጵያን ለዓለም አስተዋውቋል። የዛሬ ቪዲዮ እነዚህ ይመስሉ ነበረ። በሌላ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ይመቻችሁ።